ሃይማኖታችን የተለያየ ነው፣ ግን ደግሞ በጣም ወደዋለሁ። ሀሳባችሁን አካፍሉኝ፣ በጣም ተጨንቄያለሁ ትለናለች። ሰላም ጓደኞቼ፣ ዛሬ በጣም ግራ ገብቶኝና መጨረሻው ምን ሊሆን እንደሚችል አስቦ ሆዴ ባርባር እያለ ነው ይህንን የምጽፍላችሁ። በውስጥ ያስኩት ጭንቀት ከአቅሜ በላይ ስለሆነብኝ የእናንተን ምክር እና አመለካከት ብሰማ ብዬ ነው ይህንን የምጽፍላችሁ። ታሪኩ እንዲህ ነው። ከ1 ዓመት በፊት ከአንድ ወጣት ጋር ተዋወቅን። መጀመሪያ ላይ እንደ ማንኛውም ጓደኛ ነበርን። ቀስ እያለ ግን ነገሩ ወደ ፍቅር ተቀየረ። እሱ ለኔ ያለው ክብር፣ የሚሰጠኝ ትኩረትና በህይወቴ ውስጥ ላጋጠሙኝ ፈተናዎች ሁሉ ከጎኔ መቆሙ ልቤን ሙሉ በሙሉ ሰረቀው። ባጭሩ የህልሜ ሰው የምለው አይነት ሆነ። ነገር ግን በመካከላችን አንድ ትልቅ ግንብ አለ፣ የሃይማኖት ልዩነት። እናንተ በጣም ከምታፈቅሩትና ከምትወዱት ሰው ጋር ሃይማኖታችሁ ቢለያይና የተለያየ ቢሆን ወይም ደግሞ ከእናንተ ሃይማኖት ጋር የማይመሳሰል ሰውን ብታፈቅሩ ብትወዱ ከዛ ሰው ፍቅር ቢይዛችሁ ምንድን ነው የምታደርጉት? ባለታሪካችን ታሪኳ ይቀጥላል። እንዲህ ትለናለች። እኔም እሱም ለሃይማኖታችን ትልቅ ቦታ አለን። መጀመሪያ አካባቢ ፍቅር ሁሉንም ያሸንፋል በሚል ስሜት ልዩነቱን ችላ ብለን ነበር። ነገር ግን ጊዜው እየገፋ ሲመጣና ስለ ወደፊት ትዳር፣ ስለ ልጆች አስተዳደግና ስለ ቤተሰብ ስናስብ ነገሩ አስፈሪ የሆነ መጣ እና እዚህ ላይ ግራ የገቡኝ በጣም ብዙ ነጥቦች አሉ ትለናለች። ያነሳቻቸው ነጥቦች በጣም ወሳኝ የሚባሉ ናቸው። ግራ የገቡኝ ነጥቦች ብላም ያነሳቻቸው የመጀመሪያው የቤተሰብ ጫና ነው። ቤተሰቦቼ እሱን በጣም ይወዱታል፣ ግን የሃይማኖቱ ጉዳይ ሲያውቁት የሚኖራቸው ምላሽ ምን ሊሆን እንደሚችል ሳስበው ይጨንቀኛል። እነሱን ማስከፋት ደግሞ ፈጽሞ አልፈልግም ትለናለች። ሌላኛው ግራ የገባት ምክንያት ደግሞ የማንነት ትግል ነው። ፍቅሬን መርጬ ሃይማኖቴን ላላደርግ ወይስ ደግሞ ሃይማኖቴን አጥብቄ ፍቅሬን ላጣ የሚለው ጥያቄ አእምሮን ያናውጠዋል። አንዱን መርጬ ሌላውን ብተው ሁሌ በውስጤ የሚቆጨኝ ክፍተት የሚኖር ይመስለኛል። ይህ ደግሞ በጣም ያስጨንቀኛል። እስኪ እዚህ ላይስ ምንድን ነው ሀሳባችሁ ትለናለች። ሌላኛው ነጥቧ ደግሞ የእሱ አቋም ነው። እሱም ቢሆን ሃይማኖቱን በጣም ይወዳል። እኔ ጋር ነኝ አይለኝም፣ እኔም ምን አድለውም። ዝም ብለን በፍቅር እንቀጥላለን እንጂ ዋናው ጥያቄ ሲነሳ ሁለታችንም አይን ላይን ተያይተን ዝም እንባባላለን። ይህ ነገር በጣም እያስጨነቀኝ ነው ትለናለች። ከዚያ ትናንት ማታ ስለ ወደፊት ህይወታችን ስናወራ መጨረሻችን ምንድን ነው የሚለው ጥያቄ ተነስቶ ነበር። እሱ ፈጣሪ ያውቃል ይላል። እኔ ግን ጊዜ በሄደ ቁጥር ቁስሉ እየጠነከረ እንደሚሄድ ይሰማኛል። አሁን ላይ በጣም ወድጀዋለሁ። ከሱ መለየት ሞት ነው የሚሆንብኝ። ግን ደግሞ አሁን ባለንበት ሁኔታ መቀጠል ለሁለታችንም ስቃይ ነው እና እባካችሁ ምን ማድረግ እንዳለብኝ አላቅም ንገሩኝ ትለናለች። በዚህ ሁኔታ ውስጥ ያላችሁ ወይም ደግሞ ተመሳሳይ ታሪክ የምታውቁ ሰዎች ካላችሁ እባካችሁን ሀሳባችሁን አካፍሉኝ። ፍቅር ብቻውን በቂ ነው ወይስ በጊዜ መቆራረጥ ይሻላል? ግራ በጣም ተጋብቻለሁ፣ በጣም ተጨንቄያለሁ። እባካችሁ ሀሳባችሁን አካፍሉን ትለናለች። እንዲህ አይነት ታሪክ በጣም ብዙዎች ጋር አለ። በሃይማኖት ልዩነት ምክንያት ፍቅራቸውን ማስቀጠል ያልቻሉ ሃይማኖታችን ተመሳሳይ ቢሆን ኖሮ እንቀጥል ነበር፣ በጣም ወደው ነበር፣ ግን ደግሞ ሃይማኖታችን የተለያየ ነው፣ ከሱ ጋር መሆን እፈልግ ነበር፣ ከሷ ጋር መሆን እፈልግ ነበር፣ ግን ደግሞ ሃይማኖታችን የተለያየ ነው የሚሉ በጣም ብዙ ሰዎች አለ። ይሄ ኬስ በእርግጠኝነት ብዙዎቻችሁ ጋር እናንተም ጋር ወይም ደግሞ የምታውቋቸው በጣም ብዙ ሰዎች ጋር ይኖራል ብዬ አስባለሁኝ። በጣም ብዙዎች እንደዚህ አይነት ጉዳይ ገጥሟቸዋል፣ በእንደዚህ አይነት ሁኔታ አልፈዋል፣ ወይም ደግሞ አሁን ላይ በእንደዚህ አይነት ሁኔታ እያሳለፉ በተመሳሳይ በእሷ ህይወት እሷ በምታልፍበት መንገድ እያለፉ ተጨንቀው ሊሆን ይችላል። ማንን መጠየቅ እንዳለባቸው፣ ምን መወሰን እንዳለባቸው ግራ ተጋብተው ሊሆን ይችላል። ይህን ጉዳይ ከዚህ በፊት ቲክቶክ አካውንቴ ላይም አንስቼዋለሁ። ሃይማኖት ቀላል ብለን የምናነሳው ነገር አይደለም። በተለይ ደግሞ የፍቅር ግንኙነት ወይም ደግሞ ትዳራችን ላይ ቀላል ብለን የምናነሳው ጉዳይ አይደለም። ቢቻልና ቢሆን ሃይማኖታችን አንድ ቢሆን፣ ካልሆነ ግን ሃይማኖታችን ከማይመሳሰል ሰው ጋር የፍቅር ግንኙነት መጀመር እንደዚህ አይነት ጭንቀት ውስጥ እንድንገባ ያደርገናል እና ለምሳሌ የራሴን ህይወት ከራሴ ኤክስፒሪየንስ ሼር ሳደርጋቸው መጀመሪያ ላይ የማየው ነገር ነው። ሃይማኖት ማለት ወደፊት አብረን ነው የምንቀጥለው። ስለዚህ አብረን ስንቀጥል በጣም ለኔ አስፈላጊ ነገር ነው ብዬ ስለማስብ ሃይማኖት ያለውኝ ነገር ላይ ካፈቀርኩት በኋላ ካፈቀረኝ በጣም ከተዋደድን በኋላ የፍቅር ጊዜያቶችን ካሳለፍን በኋላ በጣም ከተላመድን በኋላ ይሄ ነገር እንዲለያየን አልፈልግም። እሷም በሃይማኖቷ አንተም በሃይማኖት መኖር ትችላላችሁ፣ ተከባብራችሁ ተፈቃቅራችሁ ልክ እንደ ጎረቤት ልክ እንደ ጓደኛ እንጂ የፍቅር ግንኙነት ላይ ትዳር ላይ በጣም ሪስክ ያለው ነገር ይመስለኛል እኔ ፐርሰናሊ ሳስበው እና ደግሞ እኔ አልመክርም። ቢቻል ቀላል አይደለም፣ አክቹሊ ቀላል አይደለም።
ግን ደግሞ በእናንተ ምክንያት ምናልባት የደከሙ ሰዎች በእምነታቸው ብዙም ጠንካራ ያልሆኑ ሰዎች ምናልባት እናንተ ጠንካራ ካልሆናችሁ፣ ምናልባት ደግሞ እናንተ ደካማ ከሆናችሁ በእነሱ ምክንያት ልትበረቱ በእነሱ ምክንያት ትክክለኛ ነው ብላችሁ የምታስቡት እምነት ጋር ወር ደግሞ ትክክለኛ ነው ብላችሁ የተቀበላችሁት ነገር ጋር ልትደርሱ ትችላላችሁ። ግን ደግሞ በሃይማኖታችሁ ከሚመሳሰል ሰው ጋር እንደመሆን የሚሻል ነገር የለም እና በጣም ያስጨንቃል፣ በጣም ያሳስባል። አክቹዋሊ በጣም ብዙዎችን ስለሚያሳስብ፣ በጣም ብዙዎችን ስለሚያስጨንቅ እና ይሄ ጉዳይ በጣም በስፋት ይነሳል። እኔም አሁን ለምሳሌ ሃይማኖቴን ወደዋለሁ፣ እሱም ሃይማኖቱን ይወደዋል። ሶ ለምሳሌ እኔ አልጀምርም፣ ላይክ አይቻል ነግሬያቸዋለሁ፣ አልጀምርም። እንደዚህ አይነት ነገር ገጥሞኝ ያውቃል። ግን ደግሞ እኔ አሁን ሃይማኖቴን እወደዋለሁ፣ እምነቴን እወደዋለሁ፣ አምኜ ነው የተከተልኩት፣ መቀየር አልፈልግም። በቃ አምኜ ነው የተቀበልኩት፣ ሰው ያንን ነው የምከተለው። ለምሳሌ አንተ ሃይማኖትን የምታከብር ከሆነ የምትወድ ከሆነ እኔ በግድ ስለተጋባን ብቻ ሳይሆን ወይም ደግሞ ወደፊት እንጋባለን በሚል እንትን ብቻ ሳይሆን ሃይማኖት ከሚመሳሰል ሰው ጋር እምነት ከሚመሳሰል ሰው ጋር መሆን በጣም በጣም የተሻለ ነው ብዬ አስባለሁኝ። አንደኛ ሰላም እንዲሰማን ያደርጋል። ከብዙ ነገር አንጻር አንድ ቤት ውስጥ ነው የምንኖረው፣ አንድ አካል ነው የምንሆነው። አንድ አካል ሆኖ ሁለት ነገር ደግሞ ማሰብ፣ በሁለት እምነት መቀጠል ነገ ልጆች ላይ፣ ትዳር ላይ፣ ቤተሰብ ላይ ብዙ አይነት ተጽዕኖ ሊያሳድር ይችላል እና ብዙ ሰዎች የራሳቸው የሆነ የተለያየ አመለካከት አላቸው። ፐርሰናሊ እኔ እንደዚህ ነው የማስበው፣ መልካምም የተሻለውም ደግሞ ብዬ የማስበው ይህንን መንገድ ነው። እናንተ ምንድን ነው የምትሉት? ሀሳቦቻችሁን ኮመንት መስጫ ላይ ጻፉልን። ብዙዎች በእንዲህ አይነት ሁኔታ እያሳለፉ ነው፣ በዚህ አይነት ሁኔታም ያሳልፋሉ። ካሳለፋችሁም ወይም ደግሞ እንደዚህ አይነት ሁኔታ ውስጥም እያሳለፋችሁ ከሆነ ሀሳቦቻችሁን ኮመንት ላይ ግለጹልን። ለብዙዎች ይጠቅማል ብዬ አስባለሁ። ኔክስት በሌላ ሀሳብ እስክንገናኝ ድረስ መልካም ቆይታ